በአሁኑ ሰዓት አዲስ አበባ ውስጥ በ10 ሚሊዮን ብር መሃል ከተማ ላይ ያለቀ ቤት ወይም ቪላ መግዛት ህልም ሊመስል ይችላል። ዛሬ ደግሞ ከከተማ ውጪ መሃል ከተማ ላይ በ10 ሚሊዮን ብር ምን አይነት ቤት እናገኛለን የሚለውን አብረን ብናየው ይሆናል። አብራችሁን ሁኑ። በመጀመሪያ መሃል ከተማ ቦሌ፣ ካሳንቺስ፣ ፒያሳ። እነዚህ ቦታዎች አሁን ላይ በጣም ተፈላጊና ለኢንቨስትመንት ቆንጆ ሎኬሽኖች ናቸው። በእነዚህ ቦታዎች 10 ሚሊዮን ብር ይዘህ ከወጣ ምርጫ በጣም ጠባብ ነው። ምን መግዛት ይቻላል? እዚህ አካባቢ በዚህ ዋጋ የምታገኘው ገና ግንባታ ላይ ያለ ማለትም አንደር ኮንስትራክሽን ባለ አንድ መኝታ ቤት አፓርትመንት ወይም ደግሞ በጣም ትንሽ የሆነ ስቱዲዮ ብቻ ሊሆን ይችላል። የዚህ ጥቅም ለስራ ቅርበት፣ የቅንጦት ህይወትና የቦታው ዋጋ ሁልጊዜ መጨመሩ ነው። ጉዳት ብለን ካሰብነው ደግሞ በጣም ውድና ለቤተሰብ የሚሆን ሰፊ ቦታ አለማግኘት ይሆናል። እስቲ ደግሞ ከከተማ ውጭ ወጥተን ምን ይመስላል የሚለውን እንዴ። አያት፣ ለቡ፣ ሰሚት። እነዚህ ቦታዎች ከከተማ ወጣ ያሉ ለመኖር የሚመቹ ሎኬሽኖች ናቸው። አሁን ደግሞ ይህንኑ 10 ሚሊዮን ብር ይዘን ወደ አያት ወይም ለቡ እንሂድ። ምን መግዛት ይቻላል? መሃል ከተማ ስቱዲዮ የሚገዛው ብር እዚህ አካባቢ ሲመጣ ግንባታው ያለቀለት ፉል ፊኒሽድ ባለ 2 መኝታ ወይም ባለ 3 መኝታ ቤት አፓርትመንት ሊያስገኝላችሁ ይችላል። ጥቅሙ ሰፊ ቤት፣ የተሻለ አየር እና ጸጥታ የሰፈነበት የመኖሪያ መንደር መሆኑ ከብዙ በጥቂቱ የምናገኛቸው ጥቅሞች ናቸው። አሁንም የትኛው ይሻለናል ብላችሁ ግራ ተጋብታችኋል? ለኢንቨስትመንትና ለኪራይ ከሆነ መሃል ከተማ ይሻላል። ለቤተሰብ ምቾት፣ ለሰፊ መኖሪያ ከከተማ መውጣቱ ብልህነት ነው። በመጨረሻም መሃል ከተማ ላይ የምትገኝ ጠባብ አፓርትመንት ትመርጣላችሁ ወይስ ከከተማ ውጪ ሰፊ ቤት? ምርጫችሁን ኮሜንት ላይ አስቀምጡ። እንደዚህ አይነት መረጃ ለማግኘት ላይክ፣ ሰብስክራይብ ማድረግ እንዳይረሳ። እናመሰግናለን።